ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ የምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ኧረ ጥራው እኔም እወደዋለሁ እሱ ጥሩ ልጅ ነው ምናምን ብለኝ እዤው መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዤው መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉዳ ወጣይ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲጥ ስነሳ አይጧን አትለየ። አሁን ዱብርብ ስትል አይጧን ሳይ እነሱ ቦግስ አደረጉ በራሱ እነሱ ምንም አያደርጉም ተቃቅፈው ተኝተዋል ዝም ብሎ እና ጓደኛዬ ይቅርታ ስለጠረጠርኩ በጾሙ ይቅርታ አድርግልኝ የኔ ምስኪን ጓደኛ። ሱሪን ዝቅ አድርግ ይለዋል። ከዚያ ደግሞ ሰውነትን ፈታ አድርግ ይለዋል። መጀመሪያ ላይ ያለው ትንሽ ያማል። ፈሳሹ ቀስ እያለ ወደ ውስጥ ሲገባ ስሜቱ ይቀየራል። በቃ ተነስ ተብለህ ስትነሳ ለውጡ ይታወቃል። እናንተም እንደኔ ነው መርፌ ስትወጉ የሚሰማችሁ? መጀመሪያ ስትሞክሪው በጣም ያማል፣ ላብ ያጠምቅሻል። እንዲያውም ለምን ጀመርኩት ብለሽ ተስፋ ትቆርጫለሽ። ደጋግመሽ ስትሞክሪው ሰውነትሽ ይለምደዋል። እመኝ፣ ጂም መስራት ለጤና ጠቃሚ ነው። ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው ወይኔ Colo, claro que